የሥነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኑ መሪ መፈጸሙን አረጋግጠናል። ካውንስሉ የበሸሻው አብይ እና የሾለው ነቢይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ቅዠት ነው። ነቢይ እዩ ጩፋ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በነቢይ እዩ ጩፋ የሚመራው የክራይስት አርሚ ኢንተርናሽናል ቸርች ማገዱን ይፋ አድርጓል። በካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ ተፈርሞ የወጣው ደብዳቤ የቤተ ክርስቲያኒቱን መታገድ ያረጋግጣል። በካውንስሉ የምዝገባ ቁጥር 03111 በሃይማኖት ተቋማት አባልነት የተመዘገበችው የክራይስት አርሚ ኢንተርናሽናል ቸርች ሊታገድ እንደሚችል ካውንስሉ ከሁለት ቀን በፊት በሰጠው መግለጫ ጥቆማ ሰጥቶ ነበር። ካውንስሉ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባርና መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተ ክርስቲያኒቱ መሪ መፈጸሙን አረጋግጠናል ብለዋል። እግዱም በካውንስሉ ስነ መለኮት ኮሚሽን እና የሕግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥበት ድረስ ቤተ ክርስቲያኒቱ ታግዳ እንደምትቆይ ገልጸዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወቅታዊ ጉዳዮችን በተመለከተም ከቀናት በፊት መግለጫ ሰጥቶ ነበር። በወቅቱ መግለጫውን የሰጡት የካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃውን ተጠናክሮ ደርሶናል። በዚህም መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ደንባችን ላይ በተቀመጠው መሰረት የሚገባውን ውሳኔ እናስተላልፋለን ብለው ነበር። የክራይስት አርሚ ኢንተርናሽናል ቸርች መሪ ነቢይ እዩ ጩፋ መጋቢት 11 ወደ ሐዋሳ ከተማ ሲገቡ የታየውን ትዕይንት አስመልክቶ የተናገሩት ፓስተር ጌትነት በጦር መሳሪያ ታጅቦ ወደ ከተማ የሚገባበት ሁኔታ የወንጌል አማኞችን አስተምህሮ በፍጹም የሚቃወም ነው፣ እንቃወመዋለንም ብለው ነበር። የመንግስት አካላት አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ ከተማው ላይ ሌላ አካል የገባ እስኪመስል ድረስ ማድረግ ተገቢ ነው ብለን አናምንም። ይህን ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር የወንጌል አማኝ ስላለ የመንግስት አካላት እሱን ያድርጉልን ብለዋል። በተደጋጋሚ እንደዚህ የሚያደርጉ የተለያዩ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው የምንቃወመው። ፈጽሞ የወንጌል አማኞችን ኢሜጅም አይደለም። በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድን ነው ትርጉሙ? ለእኛ ትርጉም አልባ ነው። እንደዚህ አይነት ነገሮችን አስመልክቶ በቅርቡ መግለጫ እንሰጣለን። መታገድ ያለባቸው ካሉም ይታገዳሉ። በፍጹም ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን ስናመልክ ካውንስሉ እንደነዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ በተደጋጋሚ በጽሁፍና በአካልም ተነግሯቸዋል። ሰርተፊኬት ሲወስዱም ፈርመዋል። ይሄ ሁሉም ተደርጎ አንመለስም ብለው ዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈቃድ ፈጽሞ አይቻልም። ለሁሉም ክልሎች ይፋዊ ደብዳቤ ጽፈናል። ቢጠየቁም እንኳን የመንግስት አካላት እንደዚህ አይነት መሳሪያ ይዞ ማጀብ ተገቢ አይደለም ነበር ያሉት። የካውንስሉ መግለጫ ተከትሎ ነቢይ እዩ ጩፋ በትናንትናው ዕለት በድምፅ መልእክት ሀሳባቸውን ሰጥተው ነበር። በዚህም የክርስቶስ አምባሳደር ወደ ከተማ ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሊዘጋ ይችላል፣ ገና መድፍ ይተኮሳል ሲሉም ተደምጠዋል። ነቢይ እዩ ጩፋ አክለውም በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣውን የህዝብ ደህንነት ለመጠበቅ ነው። ይህ የመንግስት ተቀዳሚ ኃላፊነት ነው። በመቀጠልም አምላክ የላከውን አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። ከዚህ በኋላ ቪኤት መኪኖች ብቻ አይደለም፣ በዚህ ዘመን የተፈጠረም ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ አውቃለሁ። ነገር ግን ምርጫ የላችሁም። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ድምፅ ቃል አቀባዮችና ምልክቶች ናቸው። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ ያለሁ ከዚህ በኋላ ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለሁ።
አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስ እንደ ኃጢአት ያያሉ። 7 እና 8 ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ? የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ጥበቃ፣ ከለላ፣ ዌልካም ያስፈልጋል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም ነው። ቤት በዛ ፓትሮል በዛ የምትሉ ሰዎች እግዚአብሔር ባንተ ኮልኮሌ እንዲታጀብ ነው የምትፈልገው? እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለእኛ ነው። እኛንን የምንታጀበው ከዚህ በኋላ። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ የመነጨ ይመስላል። ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የበለጠ ነገር እንደሚሆን እንዳትጠራጠሩም ከወዲሁ አረጋግጥላችኋለሁ። የበሸሻው አብይና የሾለው ነቢይ በተራ ጫጫታ ይጠፋሉ ብሎ ማሰብ ተራ ቅዠት ነው ብለዋል። የካውንስሉን እግድ በሚመለከት እስካሁን ከቤተ ክርስቲያኒቱ የተሰጠ መግለጫ የለም።